እና ሷተኝታ ነው አንተ የምትሰራው? ወደሽ ከገባሽ አለ ያገሬ ሰው አደራ ተሳስተ ቀበጥ ሴት እንዳታገባ። በተለይ ሎካል ነገር አይመቸኝ ምናምን የምትል ሴት። አቤት ፓስታ ታዘን ነበር። ማሬ ፍርፍር የሰራውልሽ እኮ ነበር። ባክህን እንጀራ አልበላም። አይዞን ወንድሜ። ምን ነበር? የኢንግላንድ ውሻ ታዘን ነበር። እኔ ልካተልሽ ወንድሜ። የምትወደው ነገር ሁሉ የፈረንጅ ነው። እኔን ራሱ ፈረንጅ መስያት ሳይሆን አይቀርም ያገባችኝ። ሜካፕ ለመሰራት ተደውሎልን ነበር። ይቅርታ እኔ ላኩልኝ ያልኳችሁ አዲስ የቀጠራችኋትን የሳውዲዋን ሴት ነው። ደሞ ባበሻ ልሰራ እንዴ? እሺ ቆይ ምንድነው የሀገርሽን ነገር በሙሉ እንዲመጥላት? ምን አለንና ልውደደው? መርፌ እንኳን ማታምርት ሀገር። በል ለልደቴ ስጦታ ደግሞ ሎካል ነገር እንዳገዛብኝ አደራ። ላንቺ የሚመጥን ክላሲክ ልብሶች ወዳሉበት ቦታ ልውሰድሻ። የት? ኬርመንት። ዋው የምን ብራንድ ነው? አዲስ የጣሊያን ብራንድ ነው። ውዶ የባለህት የሚገርም የጣሊያን ብራንድ መሸጫ ቡቲክ ውስጥ ነኝ። ቦታውን ይንገርሽና ቶሎ ነኝ። አሁን የምነግርሽን ሚስጥር መቼም እንዳትነግሪያት። ሚስጥር? አዎ ሚስጥር። ጥራታቸውን በጠበቁ ጨርቆች በሀገር ልጅ ውብ እጆች በጥበብ ተሰርተው ውበትን አጉልተው ምቾትን አሟልተው ስለሚመረቱት የኬርመንት ልብሶች። ሀገር ውስጥ ነው የሚመረቱት? አዎ የሀገሬ ልጆች የልብስ አማራጮች በሚያውቁ ዲዛይነሮች ዲዛይን ተደርገዋል። ለሴቶችና ለህፃናት በብዙ አማራጮች ቀርበዋል። ዘመናዊነትና ፋሽን፣ ተመጣጣኝ ዋጋና ጥራት ያባታቸውን ስም ኬርመንት አስብለዋል። በሁሉም ቅርንጫፎቻቸው በክብር ተሰይመዋል። ቆይ አንተ የመርህን ነው ወንድሜ? ከ13 ዘመናዊ ሱቆቻቸው በሚቀርብሽ ሄደሽ ማረጋገጥ ትችያለሽ፣ ወይንም ደውለሽ። ለምን ዋሸኸኝ? የሀገርሽን ምርት ስለማትወጂ። ሳላውቀው እንዴት ልውደደው? እሺ አሁን ስታውቂውስ ወደድሽው? ካንተ በላይ። በቤቱ እንቁላል ተጋብዛችኋል። በደንበኛ አያያዝ የክብር ዶክትሬት ለኬርመንት። እንቁላሉ ያበሻ ነው? የፈረንጅ ከሆነ አልበላም። ለውጥም አለ። ከእነዚህ ውስጥ የትኛው ብራንች ይቀርባችኋል? ቅርንጫፎቹን ተመልክታችሁ ዳይ ወደ ሾፒንግ